የምትፈርሰው? ሂጂ ንገሪያት። ከዚህ በኋላ አንተም ዳጣም ሰላም ሁላችሁም የቤት አስኖራትም። እሺ ዳጣንም ከዚህ በኋላ አታገኛትም። እሺ ሰምኛለሽ? ዳጣ ላይ ጫፏ ላይ ራሱ አደርሽም። ገባሽ? በተከበረ ቤት ካደግሽው አንቺ ይልቅ መንገድ ላይ የተጣለችው ዳጣ እጥፍ ትበልጥሻለች። ገባሽ? ደግሞ አንቺ የሴትነት ክብሩን ታውቂያለሽ እንዴ? ወጉን ታውቂዋለሽ? ሴትነት ማለት እኮ እንትንና ጡት በያዝ አይደለም። በቃ ትሰሚናታል። በቃ አትስደበኝ። እሺ አንተ ምንድን ነው በቃ ነገር ለምን ማየማሽት ፈለክ? ቆይ ለምን እንዳልኩ ታውቂያለሽ? ካላገባኝ ይሄን ነገር ለእናቴ እነግራለሁ ብለሽ የምታስፈራለሁ ለምንድን ነው? አይ አባዬ እኔ አላልኩትም። እሱ ለአንቺ ቤተሰብ ሲጨነቅ አንቺ በግልብጥ እንደገና እሱን ታስፈራሪዋለሽ? ንገሪኝ፣ ለምንድን ነው ክፍል ውስጥ ካሜራ የገጠምሽው? ቆይ ሰው ሚስጥር ብሎ ያስቀመጠውን ነገር ለምንድን ነው የምትሰርቂው? ይሄ ሁሉ አለበቃ ብሎሽ ቀለበት ካላደረክልኝ የእናትና የአባቴን ትዳር አፈርሳለሁ ብለሽ እንዴት ትዝቻለሽ? አቢጌል ምን ላርግሽ? ቆይ ምን ባረግሽ ነው የሚሻለው? ሌሎች እኔና አንቺ ብቻ ክንፍናል። እንዴ ናታን የምትለውን ግን ታውቀዋለህ? ምን እያልክ ነው? በቃ ዳጣ እቀፊኝ፣ ሳሚኝ። በቃ ሁሉም ነገር ለቅስፈት እንርሳ። ዳጣ ሳሚኝ በቃ። የሚያስጨንቅ ደሬ ከመቼ ጀምሮ ነው ከኔ ነገር መደበቅ የጀመርከው? ቆይ ሰላም ልጅ አይደለች አብጌል ደረጀ እንግዲህ አቶ ደረጀ ልታሳብደው ራሱን በራሱ እንዲያጠፋ ልታደርገው ጫፍ ደርሳለች። እንግዲህ አብጌል የያዘችውን ነገር አለቅም በማለቷ የምታደርገው ነገር ሁሉ ዋጋ እያስከፈለ ነው የሚገኘው። ከመጀመሪያ ጀምሮ እንግዲህ ቤተሰቦቿን የመጠራጠር ነገሮችን ሁሉ በመጥፎ አይን በማየት ማንም የማይቀርማት አብጌል ደረጀ እንግዲህ ነገሩ ውሎ አድሮ በሚገርም ሁኔታ በጣም ከባድ ደረጃ ላይ ደርሷል። እንግዲህ እንደሚታወቀው አብጌል በተለይ ዳጣ ዝቤት ከመጣ ጀምራ የምታደርገው ነገር ሁሉ በጣም የተለየና በጣም ከባድ ነው። የመጀመሪያው እንግዲህ ያው ዳጣ ዝቤት ከመምጣቷ ወዲያው ጥርጣሬዋ በጣም ከባድ ስለነበረ ያደረገችው ነገር ምንድነው? አቶ ደረጀንና ዳጣን ዲኤንኤ ማስመርመር ነበረ። ዲኤንኤም ወዲያው አስመርመራቸው እንግዲህ ዲኤንኤ ውጤት ደግሞ ፎልስ ነበር የሆነባት ወይም ደግሞ ትክክል አልነበረም። አባትና ልጅ እንዳልሆኑ 100% ነበር የሚያሳየው። እሱን ነገር ያደረገችው ደግሞ እንግዲህ ራሷን አፋዋል የሰራችው። ለምን ጸጉር የተነቀለ ጸጉር የዳጣን አገኘው ብላ ዳጣ ጸጉሯን ስታበጥር አገኝታል። ከማበጠረው ላይ የወሰደችው የጸጉር ናሙና የዳጣ ሳይሆን የሰላም ስለነበረ ነው። ለዛ ነው ትክክል ያልመጣላት ማለት ነው እንጂ አብጌል መጀመሪያ ነበር ይሄን ነገር ይሄን ቤተሰብ ለማተረማመስ ለማደፈራረስ የተነሳችው። ግን ያማልሳካላት ሲል እንግዲህ ዳጣን ከዚህ ቤት ለማስወጣት ያላደረገችው ያልቆፈረችው ጉድጓድ ያልማሰችው ዳገት አልነበራትም። ግን አልተሳካላትም። ጌጣጌጥ ሰረቀቻለች። መርዝ ነበር ብላ እንግዲህ እንደሚታወቀው ውሃ መርዝ አጠጥታ ታማ ከሞተች ነው። ከዛም እንግዲህ ዳጣን በስለት ወጋለሁኝ አለች። ተኛችበት አፍናለሁ አለች። ብቻ ምንም አይነት የቀራት የተንኮል አይነት የለም። አንደኛ ያው ዳጣ ነቄ ስለሆነ ስለምትነቃባት፣ ሁለተኛ ደግሞ ያው በምንም ሁኔታ አብጌል እንደሚታወቀው ተንኮል፣ ጥላቻ ስለሆነ የምሰራው ስራ ያው እንግዲህ ሁኔታዎች ደግሞ አይሳካላትም እና በዛም ምክንያት እንግዲህ ብዙ ነገሮችን አድርጋ እዚህ ደረሰኝ ማለት ነው። ያው በተለይ ደግሞ ዳጣን ወይዘሮ ማርታን እንድትጠረጥር ያላደረገችበት ነገር የለም። ከናታን ጋር እንዲለያዩ ናታን እንዲጠላት ያላደረገችው ነገር የለም። ግን ምንም ሊሆን አልቻለም። በተለይ የሰላምና የዳጣን ግንኙነት ደግሞ ስታይ በጣም ነበር የምትናደደው የምትቃጥለው ምናምን። የሚገርመው በጣም ነበረ ጥርጣሬዋ። እንግዲህ አሁን ራሱ ሰላምና ዳጣ እናትና ልጅ ሊሆኑ ይችላሉ አለች። እንግዲህ ፈልፍላ ይሄው ደብዳቤውን አግኝታ አወቀች ማለት ነው። ዳጣና ደረጀ አባትና ልጅ ናቸው አለች። አዎ ትክክል ናት። ግን ውጤቱ ፎልስ ሆነባትኝ እንጂ ገና ስትመጣ ይቺ ልጅ አላመረችኝም ናታንን ትቀማኛለች ብላ ፈራቻት። ዳጣን የፈራቸው መልቀረም ይሄው ዳጣና ናታን እንግዲህ ተጣመሩ ማለት ነው። ቤተሰቦቻችን እንግዲህ እንደዚህ እያለ ተንኮሏ እያደገ ነገር ወደ ማተራመስ ደርሶ ቤተሰቡን አተረማመሰዋለሁኝ ብላ ይሄው ደግሞ አሁን ይሄን ደብዳቤና እንትን እንደውም ነው ወይዘሮ ማርታ ሳትነግራት ይችን 2-3 ቀን የሰነበተችው ናታን አገባሻለሁ ቀለበት አድርግልሻለሁ ስላላት በዛ ማስፈራሪያ ተጠቅማ ታገባኛለህ፣ ሚስትህ እኮ ነኝ እና ኮንፈረንስ አመኝ፣ ይሄን አድርግልኝ፣ ናታን ከባከበኝ፣ ትሪት አድርገኝ ምናምን። ጭራሽ ዛሬ ጧት ላይ ምን ገና ለደረጀ ናታን ነግሮት ያን ነገር ተመልሶ ሲመጣ ገና ስታገኘው ምን አድርገችው እየጠራችሁ ነበርና ጥሏት ነው ክላሱ የገባው። ቀጥታ ከክላሱ ተከታትላ መጣ። እንደ እየጠራው እኮ ነው ጥላኝ የመጣው አለችው። እንዴ ታዲያ ምን ይሁን
አዎ ትችሽ ነው የመጣሁት። ለምን ጥለኝ የመጣው? ሚስትህ እኮ ነኝ እንዴ። አሁን እኮ እኔ እንደፈለኩ እንጂ ማረጋ አንተ እንዴ አይደለህም ምናምን አለችው ማለት ነው። እንዴ ማለት እሱ ደግሞ ማለት ነው እንዴ ሚስትህ እንደዚህ ነው እንዴ ትሪት የምታደርገው? ከውጭ ስትመጣለች እዚህ ጋር ግንባሬን ስማ ምናምን በቃ ሚስትህን ግድ ሚስትህ እኮ ነኝ፣ ስለዚህ ትሪት አድርገኝ። እውነትሽን ነው እንዴ አላት። አዎ እና ግዴታ እኮ ነው ወድህ አለችው። ኧረ እባክሽ አላት። ከዛ ከፈለግሽ ልጅ እንኳን አንዴ 3-4 ለምን አትነግሪያትም? ስትፈልጊ ምን አገባኝ አላት። የሚፈርሰው የሚደፋረሰው ያንቺ ቤተሰብ ያንቺ እናትና አባት እንጂ የናታን መሰለሽ እንዴ? የራስሽ ጉዳይ ከፈለግሽ ነው ያላት ማለት ነው። ይዘውጫችን እንግዲህ በጣም ነው የደነገጠችው። ባለፈው ደግሞ እንግዲህ እንደሚታወቀው ያንን እንትን መስተፋቅር አሰርታ እንግዲህ አንጥታ ሰጣ ነበር በሷ ቤት። አሁን ያንን ምግብ የበላው መስሏታል፣ እሱ ግን አልበላውም። እና አርጁን ድጋሜ ደውላ እንደውም እንዴ አንተን የሚያዋድድ ላክልኝ እያልኩ የሚያጣላ ነው እንዴ ላክልኝ እያለችው ነበርና ከዛ እንግዲህ እሷ ይወደኛል የኔ ማሬኔ ፍቅር ጠብቅር እርግፍ ይልልኛም ስትል እሱ ደግሞ የራስሽ ጉዳይ ባራትሽ ተተካያላት ማለት ነው። እና እንግዲህ እንደዛ ያሉ እሱ እየተጨቃጨቃት እሱ ሆነ ብሎ ነው ወደ ክላሱ እንድትመጣ ስለፈለገ ነው ናታን። በመጨረሻም እንግዲህ ክላሱ ካስገባ በኋላ በሩን ዘጋባት፣ አስቀመጣት፣ ቁጭ በያላት። አሁን አንቺ ሴት ነሽ እንዴ? ጥብ አድርጎ ነው ያሰጣት ጋይስ፣ በስድብ ማለት ነው። ሴት ነሽ? ሴትነት ማለት እናንተንና ጡት በኖረው አይደለም እኮ እንዳንጃውን የሴትነት ወጉን ታውቂዋለሽ እንዴ? አንቺ ቤተሰብ በዚህ እንደዚህ ምግባር እናንተን ባለው ቤተሰብ ካደግሽው ልቅ ጎዳና ላይ ያደገችው ዳጣ 3-4 እጥፍ ትበልጥሻለች። ደግሞ አንቺ ከዳጣ ጋር ተወዳደራለሽ እንዴ? እመኝኝ የእውነታውን ነገርሽ ዳጣና እኔ እንጋባለን፣ ዳጣና ገባታለሁ አላት ማለት ነው። ይሄን እንግዲህ ማኮኮኮ ለማየ ነግራታለሁ፣ ልንገራኝ ስትል በሯን ዝግት አድርጎ ቁጭ አደረጋት። አቶ ደረጀ መጣ። ከዛ በኋላ ቁልፉን ሰጥቶ ወጣ። ከዛ አቶ ደረጀ እንግዲህ ያው የሚችለውን ያክል ለፈለፈ፣ በሩን ቆልፎባን የወጣው እንግዲህ በመጨረሻም ራሱን ሊያጠፋ እንግዲህ ገመዱን ይዞ ወደ አቢጌል ክላስ ሄዷል። መቼም አንቋ አይገላትም ጋይስ፣ ከሆነ እንግዲህ ራሱን ያጠፋል እንጂ አባት ልጁን ገደላት ከሚባል እሱ ራሱን አጠፋ ቢባል መልካም ነው ጋይስ። እና ብቻ ከባድ ነው የሆነው ነገር። እውነት ለመናገር ጋሽ ደረጀ በጣም ነው ትልቅ ትምህርት ነው የሚያስተምረን። ያው በእርግጥ ከባድ ነው እንደ ጋሽ ደረጀ አሁን እንግዲህ የተፈጠሩት ነገሮች በአንድ ቀን ስህተት ዳጣ ተረገዘች፣ ሁለተኛ ስህተት ሁለተኛም እንግዲህ ሰላም እየርጉዝና ማለት ነው። እንግዲህ ይሄ ነገር ደግሞ ውሎ ሲያድር የበለጠ ሌላ ነገሮችን እየሳበ ነው የሚመጣው። በነገራችን ላይ ጋሽ ደረጃ አሁን በስህተት ወይም በሆነ በክፍተት በተፈጠሩ ነገሮች ናቸው። ስንቶቹ አሉ ሆነ ብለው ከአንድ ከሁለት ሶስት ልጆች ወልደው በትዳራቸው ላይ በህይወታቸው ላይ ለአእምሯቸው እንኳን ምንም የማይመስላቸው እንኳን አይደለም በዚህ ልክ ተጸጽተው በቃ ለሚስታቸው ለትዳራቸው ለልጆቻቸው ተጨንቀው ሊጨነቁ ይቅርና እንደውም እንደ ጀብዱ ከፈለግሽ የራስሽ ጉዳይ ምናምን ከፈለግሽ አዎ እንዴ ማን ታዲያ መብቴ ነው ምናምን ብለው ራሱ የሚንቀባረሩ ወንዶች ባሉባት ሀገር ላይ እንደዚህ ከልቡ የሚጸጸት እንደዚህ ለሰራው ስህተት እንኳን በቃ በጣም ራሱን የሚወቅስ እንግዲህ አይታችሁታል። ቤተክርስቲያን ሄዶ ሲያለቅስ ነበረ። በቃ በእያንዳንዱ ሰዓት ኢቭን አልጋ ላይ ከሚስቱ ጋር ተኝቶ አጠገቡ ልክ ማርታ ቁጭ ስትል በቃ አእምሮ ውስጥ የሚመጣበት ነገር በጣም መጥፎ ነው። ኢቭን ያቀርቶ አይደለም ወደ ቤቱ ሲመጣ ስራ ውሎ ምናምን ከውጭ ላይ ወደ ቤቱ ሲመጣ አሁን ላይ ቤቱን እንዴት እንደሚፈራው በቃ በጣም ነው የሚፈራው ምናምን እሱ ራሱ እያለ ነበረ። ያንን ወጥቼ እስከምገባ ሰሳሳለት የነበረው ቤቴን ዛሬ በዚህ ልክ እንዴት ፈራሁት፣ እንዴት ጠላሁት። በቃ ይሄ ሁሉ እኮ እኔ ኃጢአቴ ነው፣ በደሌ ነው፣ የሰራሁት ስተቴ ነው። ይሄ ሁሉ እኮ በቃ በልብስ ተጀብኔ በጫማ ተሸፍኔ በቃ ይሄ ሁሉ መከራ፣ ይሄ ሁሉ ኃጢአቴ፣ ይሄ ሁሉ በደሌ እያለ እንግዲህ ለራሱን በጣም እንትን እያለ ነው፣ እያለቀሰ ነው፣ ራሱን እየወቀሰ ነው። እና በዚህ ልክ ራስን እንትን ማለት ለራሱ አንድ ነገር ነው። እንግዲህ ወይዘሮ ማርታም ነገሩ ይሁን እንግዲህ በሁኔታዎች ሰምታ ይሄን ነገር በቃ እንደሚስተካከል ተስፋ እናደርጋለን። በእርግጥ ከባድ ነው። ያው ለማርታ የሚከብደው ነገር እንደው ታውቃላችሁ እንዴት ይሄን ያክል ጊዜ የሚለው ነገር። ሁለተኛ ደግሞ የአንድ ቀን ስህተት ነው ቢላት ለራሱ አታምንም። ምክንያቱም እንዴት ለምን ይሄን ያክል ጊዜ የሚለው ነገር በጣም አእምሮ ውስጥ ስለሚመላለስ ማለት ቤተሰቦቻችን ይሄን ያክል እየካድከኝ ነበረ፣ ይሄን ያክል ጊዜ እየተጫወትክብኝ ነበረ የሚለው ነገር በጣም ከባድ ስለሆነ ከሱ አንፃር በጣም የሚከብድ ነው የሚሆነው። ቤተሰቦቻችን በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ባይ ባይ። ቤተሰቦችን ላይክ አድርጉ። ባይ